አንዳንድ ጊዜ የሚጻፉ ኮመንቶች ያስቁኝ ልሳቅ ወይስ እንደሆነ በጣም የሚገራርሙ ኮመንቶችን አነባለሁ። እና ይህን ኮመንት አንድ በጣም ከተገረምኩበት ኮመንት ነው። እና የምር ግን ገብቶች ነው የጻፍሽው ይህንን ኮመንት ማለት ፈልገሽ ነው በዚህ ልክ ማለት ይሄንን ልጻፈው ብለሽ አስበሽ ነው የጻፍሽው? ድንገት እንደ ወለም ብሎሽ ነው የጻፍሽው? እርግጠኛ ነኝ ወለም ብሎሽ መሰለኝ የጻፍሽው የሆነ ኮመንት ዝም ብዬ እንደው የሆነ ነገር ጣል አድርጌ ልለፍ ብለሽ ነው እግረ መንገድሽን እንጂ አስበሽበት የጻፍሽው ኮመንት አይመስለኝም ይመስለኛል። ሳበዬ ነው መጾሚው አንቺ ስጾሚ እኔ እንግዲህ ሰው ነኝ የኔ ቆንጆ ደካማ ነኝ ሰው ነኝ። እስከ ሰዓቱ ድረስ እጾማለሁ። ከዛ በኋላ ግን አልችልም፣ ምክንያቱም ሰው ስለሆንኩ ስጋ ለባሽ ስለሆንኩ ደካማ ስለሆንኩ ከዛ በላይ የመቆየት አቅም የለኝም። እኔ ክርስቶስ አይደለሁም፣ ገባሽ አይደል? ቅዱሳን አይደለሁም፣ ሰው ነኝ። አንዲት ኃጢአተኛ ደካማ ሴት ነኝ። ስለዚህ መጾም ያለብኝ ሰዓት ድረስ ጾማለሁ፣ እግዚአብሔር ከፈቀደልኝ ጊዜ ድረስ። ከዛ በኋላ ግን አልችልም፣ ምክንያቱም የሰው ልጅ መብላት፣ መጠጣት፣ መተንፈስ አለበት በዚህ ምድር ላይ ሲኖር። ጾም ምን ጾሙ ለምግብ አይደለም። ጾም ምን ጾሙ ከመጥፎ ንግግሮች ከአንደበታችን ለመቆጠብ፣ ከዓይናችን ከምናየው እንድንቆጠብ፣ ጆሮአችን ከሚሰማው መጥፎ ነገር ሁሉ እንድንቆጠብ፣ በአጠቃላይ የስጋ ፍላጎታችን ሁሉ ለመገደብ፣ ከዛ ለመቆጠብ፣ ራሳችንን ለመግዛት ነው መጾም። እና ከዛ ስበላ ግን ሰዓቴ ደርሶ ስበላ ግን ያው ላይበላልኝም ይችላል። የጾመ ሰው ብዙ ላይበላል ይችላል። አላግበሰብስም፣ እግዚአብሔር ይመስገን። መብላት ያለብኝን ያህል መጠኔን ነው የምበላው። ለምግብም አይደለም ምን ጾመው፣ ጾመን ለመብላትም አይደለም ምን ጾመው። ያው ነፍስን ለማቆየት ለማስታገስ ያቺ የድካም ሰዓት ያቺ ደካማ ስለሆንን ያቺን ሰዓት ነፍሳችንን እንትን ለማለት ለማበርታት ነው፣ ስጋችንን ለማበርታት። ነፍሳችን አልኩኝ፣ ነፍሳችን በእግዚአብሔር ቃል ነው የሚበረታው፣ በምግብ አይደለም። ስጋችንን ለማበርታት እንዳንወድቅ መጾም እንዳለ ሆኖ ጥቅም እንዳለ ሆኖ ካልበላሽ ደግሞ 24 ሰዓት መቼም የሰው ልጅ ሳይበላ ሳይጠጣ አይኖርም። ስለዚህ ለዛ ነው የምበላው። ያው ምናልባት ሳይገባሽ ቀርቶ የጻፍሽው ከሆነ ብዬ ነው እንጂ የሚመለስም ኮመንት አይደለም። ምናልባት ግን አንዳንዴ የራሳችን አስተሳሰብ ስላለን የተረዳሽበት መንገድ ያንቺ ትክክል ሊሆን ስለሚችል ትክክል እንዳልሆንሽ ልመልስልሽ ብዬ ነው በአክብሮት የመለስኩልሽ ይመስለኛል። ሌላ ጊዜ ግን ለምጽፋቸው ኮመንቶች አስበሽ አስተውለሽ በማስተዋል ቢሆን ጥሩ ነው። ልቦና ይስጠን ሁላችንም።